በ2018 ዓ.ም ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመማር የሚያስችል ማለፊያ ውጤት ያመጣችሁ ተማሪዎችና ዩኒቨርሲቲ ፕሌስመንት አይታችሁ የደረሳችሁ ዩኒቨርሲቲ እስኪጠራ ድረስ በመጠባበቅ ላይ ያላችሁ የ2018 ዓ.ም ሪሚዲያል ተማሪዎች ዛሬም አንድ ተጨማሪ ዩኒቨርሲቲ በተቋሙ ለተመደቡ ለ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ጥሪ አድርጓል። በዚህ ቪዲዮ የጠራው የትኛው ዩኒቨርሲቲ እንደሆነና እስከመቼ ድረስ ሪፖርት አድርጉ እንዳለ አጠቃላይ የጠራውን ዩኒቨርሲቲ መረጃ ኢንዲቴል ሼር ማድረጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። 2018 ዓ.ም ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመማር የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎችና የዩኒቨርሲቲ ምደባ አይታችሁ የደረሳችሁ ዩኒቨርሲቲ እስኪጠራ ድረስ በመጠባበቅ ላይ ያላችሁ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ዛሬም አንድ ተጨማሪ ዩኒቨርሲቲ በተቋሙ ለተመደቡ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ጥሪ አድርጓል። ጥሪ ያደረገው ዩኒቨርሲቲ ጂንካ ዩኒቨርሲቲ ነው። እንግዲህ ከላይ እንደምታዩት ጂንካ ዩኒቨርሲቲ ሬጂስትራር ጽህፈት ቤት ይላል። ጂንካ ዩኒቨርሲቲ እንግዲህ ማስታወቂያውን ያወጣው ህዳር 2 2018 ዓ.ም ቀን ነው። የጥሪ ማስታወቂያ ይላል ለሪሚዲያል ፕሮግራም ጂንካ ዩኒቨርሲቲ ለተመደባችሁ ተማሪዎች በሙሉ ይላል። በ2018 ዓ.ም የትምህርት ዘመን ለሪሚዲያል ፕሮግራም ጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች ምዝገባ የሚካሄደው ከህዳር 10 እስከ ህዳር 11 2018 ዓ.ም ስለሆነ በተጠቀሱት ቀናት በዩኒቨርሲቲው በአካል በመገኘት እንድትመዘገቡ እያሳወቀን ትምህርት የሚጀምረው ህዳር 15 2018 ዓ.ም መሆኑን እንገልጻለን ይላል። ማንኛውም ተማሪ ለምዝገባ ሲመጣ የግል መጠቀሚያ፣ የትራስ ጨርቅ፣ የአልጋ አንሶላ እንዲሁም ከ8ኛ ክፍል ጀምሮ ያሉትን ሁሉንም ትምህርት ማስረጃዎች ዋናውንና ከአንዳንድ ኮፒ ጋር ይዘው መምጣት ይኖርበታል ይላል። ማሳሰቢያ ይላል ከላይ ከተጠቀሱት ቀናት ቀድሞም ሆነ ዘግይቶ የሚመጣ ተማሪ ዩኒቨርሲቲው የማያስተናግድ መሆኑን በጥብቅ እናሳስባለን ይላል። የጂንካ ዩኒቨርሲቲ ሬጂስትራር ከታች ኢሜል አድሬሱ አለላችሁ። የጂንካ ዩኒቨርሲቲ ሬጂስትራር የቴሌግራም ሊንኩም አለላችሁ። ጆይን በማድረግ ዩኒቨርሲቲውን ቴሌግራም ሬጂስትራር ጆይን ማድረግ ትችላላችሁ። እንግዲህ በ2018 ዓ.ም በጂንካ ዩኒቨርሲቲ የተመደባችሁ ተማሪዎች የመግቢያ ጊዜያችሁ ህዳር 11 እና ህዳር 12 2018 ዓ.ም ነው። ክላስ የምትጀምሩት ደግሞ ህዳር 15 2018 ዓ.ም ነው። እንግዲህ ወደ ግቢው ስትሄዱ የግል መጠቀሚያ፣ የትራስ ጨርቅ፣ የአልጋ ልብስ፣ የስፖርት ትጥቅ እንዲሁም ከ8ኛ ክፍል ጀምሮ ያሉትን ሁሉንም የትምህርት ማስረጃዎቻችሁን ከአንዳንድ ኮፒ ጋር መያዝ ይጠበቅባቸዋል። እንግዲህ የትምህርት ማስረጃ ግን ስላልሆነላችሁ የ8ኛ ክፍል ሰርቲፊኬት ዋናውና ፎቶኮፒ፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ፎቶኮፒ፣ አትሊስት ከ6 እስከ 8 ብዛት ያለው የቅርብ ጊዜ ጉድ ፎቶግራፍ፣ ዲጂታል መታወቂያ እንዲሁም አንሶላ፣ ትራስ ጨርቅና የስፖርት ትጥቅ ብትይዙ ሪኮመንድ አደርጋችኋለሁ። ይህንን አውቃችሁ በ2018 ዓ.ም በጂንካ ዩኒቨርሲቲ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ከወዲሁ ቅድመ ዝግጅት እንድታደርጉ ሪኮመንድ እናደርጋችኋለን። እንግዲህ በሌሎች ዩኒቨርሲቲ የተመደባችሁ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች እንግዲህ አይሆፕ የቀሩት ዩኒቨርሲቲዎችም በቅርብ ይጠራሉ ብለን ተስፋ እናደርጋለን። ከወዲሁ ቅድመ ዝግጅት እንድታደርጉ ሪኮመንድ እናደርጋችኋለን። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ መረጃ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ